ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምናየው ተልባን ነው። ተልባ በቆዳ እንክብካቤ ላይ በጣም የሚጠቅም የተፈጥሮ ንጥረ ነገር ነው። ኦሜጋ 3 ፋቲ አሲድ፣ አንቲኦክሲዳንት እና ፋይበርን ይዟል። እነዚህ ቆዳን ይመግባሉ እንደገናም ይጠብቁልናል ማለት ነው። ተልባ ለፊታችን የሚሰጠው ጥቅም እርጥበትን ይይዛል። የማለት ቆዳ ለስላሳ እንዲሆን ያደርግልናል ማለት ነው። ሁለተኛው ደግሞ አክኒ ይቀንሳል። ይሄ ብጉር እንዳይወጣብን የቅባት መጠናችንን ይቆጣጠራልና እብጠታችንን ይቀንስልናል። ሌላው ደግሞ አንቲ ኤጂንግ ኢፌክት አለው፣ እርጅናንም ይቀንሳል። እንደገና ደግሞ ብርሃን እንደዚህ ፍክት ያለ ቆዳ እንዲኖረን፣ የተቆጣ ቆዳ ካለን፣ እብጠቶች ካሉን ለነሱም የሚረዳ በጣም የሚረዳ አይነት እንትን ነው። ፊታችን ላይ እንደዚህ ከተቀባነው በኋላ ከ15 እስከ 20 ደቂቃ ተቆይተ ነው መታጠብ ነው። እኔ የሚስማማኝ ዶቭ ሳሙና ነው የምጠቀመው። እሱን ስፖር ሴንሲቲቭ ስለሆነ ቆዳዬ እሱን ነው የምጠቀመው። እንደዚህ ፊታችንንም አንገታችንንም ተቀብተን የምንታጠበው ሁለቱንም። ምክንያቱም እንደዚህ የተለያየ ቆዳ አሁን የኔ ፊት ላይ እንደምታዩት የተለያየ ቆዳ ነው ያለው ፊቴና አንገቴ። ከዛ ታጥበን እንደዚህ ድርቅ ካረኩት በኋላ በጣም ሁሌ የምጠቀመው ሞይስቸራይዘር አለኝ። ግን ሞይስቸራይዘር ግዴታ ነው ሁሌ ማታም ሆነ ቀን ማለት ነው። ማታ ማታ የምጠቀመው እኔ ቫዝሊን ነው። በጣም ወደው ቫዝሊን ነው ይሄ እና ፊቴም ይስማማዋል እና ሁሉ ነገሬን ነው የምቀባው። እጄን፣ ከንፈሬን፣ ፊቴን፣ እግሬን ሁሉን የምቀባው እሱን ነው። ቫዝሊን በጣም ቆንጆ ሞይስቸራይዘር ነው። እንደዚህ ከተቀባው በኋላ ይሄ የማታ ሩቲኔ ነው ያሳየኋችሁ ያለሁት። ሌላው የምጠቀመው ደግሞ ቺያ ሲድ ነው። ቺያ ሲድ ስለ ቺያ ሲድ ሌላ ቪዲዮ ሰራላችኋለሁ። ቺያ ሲድ በሎሚ እንደዚህ በሙቅ ውሃ አድርጌ ዘፍዝፌ ካስቀመጥኩት በኋላ ጠጣዋለሁ። እንደዚህ ከተቀባው በኋላ መተኛት ነው። ሰላም ሁኑ።